ዶክተር ማርቆስ ይባላሉ። ስለወሩት ነገር ያላችሁን አስተያየት መስማት ስለምንፈልግ እስከ መጨረሻው ስሙት። መድኃኒት ሲሸጥልህ ይውላል። ደንበኛ ነው፣ ቆንጆ ደንበኛ ነው ማርቆ። ገንዘብ የምታወጣ ማትሞት በቃ እንደዚህ የሚያፍዞ የሚያቆይህ ምናምን ነገር አላቸው። ግን your health, your life is done, completely done, gone. ሜዲሲን የምትሉት ይሄኛው ድራጉን የማያሽነንን ሳይሆን ሜዲሲን መሆን ያለበት ፉድ ነው፣ ምግባችን ነው። ምግባችን ናቹራል በሆነ መንገድ መመገብ አለብን። ገንዘብን አውጥተህ ገዝተህ መርዞ ለአንተ በሽታ የሚሰጥ ነገር ሊሰጥህ አይገባም። አልትራ ፕሮሰስድ ፉድ የሚባል ነገር ለኛ ጥቅም ለኛ ጤና በማይበጅ ሁኔታ ለራሳቸው ለሻጮቹ ቦተም ላይን የሚባለው ካሽ ገንዘብ ጥቅም ሲባል ብቻ ማለት ነው ተፈጥሮ የሰጠንን መልካም እህል በፕሮሰሲንግ ስም አልትራ ፕሮሰስ አድርገው ጠቃሚ ነገሩን አጥፍተው እንደገና ደግሞ ባዕድ ነገር በላቦራቶሪ የተቀመመ በላቦራቶሪ የተገኘ በፍጹም ዲኤንኤያችን የማያውቀው ኢቮሉሽናል የማናውቀውን ኤሌመንት ኬሚካል አምጠው ጨምረውበት በሽታ ከዛ ደግሞ እነኚህ ጎጆች ነገሮችን በሙሉ ደግሞ በልተን እንዳንጠግብ የጥጋብ ስሜት ራሱ እንዳይሰማን ሳቲያይቲ እንዳይኖረን ብዙ እንድንበላ ብዙ ስንበላ ብዙ ስለሚሸጡ ኖ እሱ ብቻ አይደለም። እንደውም ያ ደግሞ የምንበላው ነገር ደግሞ ምላሳችን ላይ አፍጦ ሱስ የሚያስይዘን ዶፓሚን የሚሆነ ነገር የሚያመነጭና የዶፓሚን ሁኔታውን ዳውን ሬጉሌት እያደረገ እኛን ሱስ እንዲያስይዘን አድርገው ስለሚሰራ ኢንጂነርድ ስለሚደረግ ምግቡ ራሱ ሆን ተብሎ እኮ ነው። ጣፈጠን በላን፣ ሰውነታችን ምግብ የሰጠነው መስሎን እየተመላለስን እንበላለን። አናቅም። ድሮ በቀን አንዴ ሁለቴ ሶስቴ እንበላ የነበር ሰዎች አሁን በቀን 6 ጊዜ እንበላለን። ለምን? we are addicted። ቀስ በቀስ ግን ህዝቡ እያወቀ እየነቃ ሄደ። ስለዚህ ዲማንድ ማድረግ ጀመረ። ሄልዚ ፉድን መብላት እንደሚፈልግ እያወቀ ሄደ። it's your right, natural right እኮ ነው። ገንዘብን አውጥተህ ገዝተህ መርዞ ለአንተ በሽታ የሚሰጥ ነገር ሊሰጥህ አይገባም። የአሜሪካ መንግስት እነዛ የደባ የጥናት መረጃዎችን ኤቪደንሶችን ተጠቅሞ የተሳሳተ ፉድ ጋይድላይንስ ይሄ ፉድ ፒራሚድ የሚባለው ነገር ማለት ነው ሎፋት ብሉ ፋት በቃ ቆሞ ቀንሱ ስኳርና ካርቦሃይድሬት ጨምሮ ችግር የለም እየተባለ ሎፋት ሲበላ ኖረ። ሰው ግን ሎፋት ሲበላ ቅባቱን እያወጣ ማለት ነው። ወይ ደግሞ ዋዋ የሚል ወተት ሲጠጣ ኖረ። ለስላሳውን ግን ካርቦሃይድሬት ለስላሳ ውስጥ ያለው ካርቦሃይድሬት አይደለም እሱ ግን ችግር የለውም ተብሏል። ሰው ግን ከቀን ወደ ቀን እየታመመ ሆነ መጣ። ክሮኒክ ዲዝ ሆነ። ሜታቦሊክ ሲንድሮም የሚባል ቃል መጣ። ድሮም ማናቃቸው በሽታዎች በሙሉ በአሜሪካን ህዝብ በበሽታ አጥለቀለቁት። እነሱ ችግር የለውም በቃ ይሄን አልትራ ፕሮሰስ ፉድ ሰጡ። ሮንግ መበላት የሌለበትን ነገር ብሉ አሉን፣ በላን፣ በሽተኛውን ላቸው ምንም ችግር የለም ተቀብሎ ከዛ ደግሞ ምን ያደርጋል? መድኃኒት ሲሸጥልህ ይውላል። ደንበኛ ነው፣ ቆንጆ ደንበኛ ነው ማርቆ። ገንዘብ የምታወጣ ማትሞት በቃ እንደዚህ የሚያፍዞ የሚያቆይህ ምናምን ነገር አላቸው። ግን your health, your life is done, completely done, gone. ኳሊቲ ኦፍ ላይፍ በቃ ሞቷል፣ አልቋል። ይሄ ፋንክሽናል ሜዲሲን የሚባለው ነው። ሜዲሲን የምትሉት ይሄኛው ድራጉን የማያሽነንን ሳይሆን ሜዲሲን መሆን ያለበት ፉድ ነው፣ ምግባችን ነው። ምግባችን ናቹራል በሆነ መንገድ መመገብ አለብን የሚል የሚጠይቅ ማህበረሰብ እየተፈጠረ መጣ። እኛ ጋር በዛ ደረጃ አልደረስንም። ለምን? ከውጭ ነው ነገሩ ችግሩ ኤክስፖርት እየተደረገ ወደኛ ኢምፖርት እያደረግነው ነው አይደል? እንዴ ያለው ሪሌቲቭሊ ስፒኪንግ ከነዛ ከአሜሪካኖችና ከአውሮፓውያን ጋር ሲነጻጸር እኛ ጋር ከተፈጥሮ ጋር ያን ያህል አልራቅንም። ግን አካሄዳችን ትሬንዳችን አሁን የተጀመረው ግን አሳሳቢ ነው። እንግዲህ በተነሱት አንዳንድ ነጥቦች ላይ ከዶክተር ማርቆስ ጋር ተገናኝተን ትልቅ ዲስከሽን አዘጋጅተን መወያየት እንፈልጋለን። ከዛ በተጨማሪ ደግሞ ያወሩት ነገር ላይ በእርግጠኝነት ሐሳብና አስተያየቶች አሏችሁ ኮሜንት ሴክሽን ላይ እንድትጽፉ እንጋብዛችኋለን። እናመሰግናለን።